የኔ የምትላትን እንደምታሰራ ስትዝት ቆይታ ጊዜው አሁን ነው ብላለች። ከባሏ ሞት በኋላ ሁሉን በጊዜው ማድረግ የሚለውን ሐሳብ አእምሮዋን በመግዛቱ ጊዜ ሳታባክን ማድረግ ያለባትን ማድረግ እንዳለባት ራሷን ስታስታውስ ቆይታለች። እናም እንዳልኩህ ለቁስቋም ቤተ ክርስቲያን ላቆምላት ተነስቻለሁ። አንቺ እናቴ እንዳልሽ ይሁን አላት። የአባቶችህ በረከት አይለይ። እኔ መቼም ሐሳቤ ብዙ ነው። ቤተ ክርስቲያን ብቻ ሳይሆን ለኔም ቤተ መንግስትና ሌላም ማሰራት ፈልጋለሁ። አንተም የራስህ መኖሪያ ያስፈልጋል። ይህ ለአንተ ሊሆን ይችላል አለችው። አሁን የሚኖሩበት አጼ ፋሲለደስ ቅጥር ግቢ ውስጥ ስላሰራችው ቤተ መንግስት እያወራች ቀጥላም ሙያ ያላቸው ጠራአና ሶሪያዎቹ ከኛ ሰዎች ጋር ሆነው ቢሰሩ ብዬ አስቤያለሁ። እንዳው እንደ ገብረ ስላሴ ያለ ግንበኛ ባገኝማ እንዳው እንዴት ያለ ግንበኛ ነበር ይላሉ። ባያትህ ጊዜ ጀምሮ ነበረ። ከኛ ሰዎችም አላፊ ሆነው የሚሰሩ መመድባለሁ ባለችው ተስማማ። ሳይውል ሳያድር ግንበኞችና ባለሙያዎች ተቀጥረው ከፋሲለደስ ቤተ መንግስት እምብዛም ሳይርቅ ጉብታ ላይ የደብረ ፀሐይ ቁስቋም ግንባታ ተጀመረ። በአጭር ጊዜ መቃረቢያው ተሰርቶ አልቆ ቅዳሜ ቀን ታቦተ ሕጉ ከአቡነ ክርስቶዶሉ ቤት ተነስቶ ወደ ቁስቋም ሲወሰድ የፊት አጀብ ከፊት እየመራ የጎንና የኋላ አጀብ ተከትሎ አስቴር ብላ የሰየመቻትን ሕፃን ከግራዝማች ኢያሱ በቅርቡ የወለደችው አራሷ ምንትዋብ በበቅሎ ዳግማዊ ኢያሱ በፈረስ ሆነው የወርቅ በትረ መንግስታቸውን ጨብጠውና ግርማ ሞገስ ተጎናጽፈው ለሽኝት ወጡ። አቃቤ ሰዓቱና አጨጌው እነሱን ሲከተሉ ካህናቱ ቀይና አረንጓዴ ለብሰው ሰንደቅ እያውለበለቡ የወርቅና የብር መስቀልና ጽናጽር ይዘው እየዘመሩና እያሸበሸቡ ነጋሪት እየተጎሰመ መኳንንቱ፣ ሊቃውንቱ፣ ወይዛዝርቱና ባለሟሉ ደግሞ እንደየደረጃቸው ተሰልፈው ተከተሉ። ሕዝቡ መንገድ ዳር ቆሞ መሬት እየሳመ በእልልታና በሆታ ተቀበላቸው። ታቦተ ሕጉ በአቡኑ ተባርኮ ቤተ መቅደስ ገባ። ምንትዋብም ዋናውን የቁስቋም ማርያም ሆነ የሌሎች ግንባታዎችን እንዲከታተሉ አዛዥ ተክለሃይማኖትን፣ አዛዥ ሪያቆስን፣ አዛዥ ናቡቴን፣ አዛዥ ማሞንና በጅሮንድ ኢሳይያስን የበላይ ተቆጣጣሪ አድርጋ ሾመች። ግሪክና ሶሪያውያን ሕንጻ ሥራ አዋቂዎቹም ተፈልገው መጥተው ከሀገሬው ሰው ጋር ሆነው እንዲሰሩ ተደረገ። ምንትዋብና ኢያሱ ከስራው አልተለዩም። ምንትዋብ ዘወትር ጠዋት የቤተ መንግስት ጉዳይ ከፈጸመችና ካስፈጸመች በኋላ እሷ በቅሎ ላይ ኢያሱ ፈረስ ላይ ሆነው በባልደራስ በር ወጥተው ቁስቋም ግንባታ ስፍራ ይሄዳሉ። ኢያሱ ከቀቢዎች ጎን ሆኖ እየቀባ እሷ እየተቸች ያልወደደችውን እያስፈረሰች ራሷ በምትፈልገው መሰረት እያሰራች እንጨት ካርማጭሆና ከወልቃይት እያስመጣች በድንጋይ ባለ 7 በሯ ቁስቋም ማርያም ተሰራች። ውስጥ መግቢያ ደረጃዎቿ ከህንድ በመጣ ሸክላ ተሰሩላት። ግቢዋ ዝግባ ጥድና ወይራ ተተከለበት። አፈር ደብረ ቁስቋም ከምትገኝበት ሀገር ከግብጽ መጥቶ ተበተነበት። ቁስቋም ከውስጥና ከውጪ በወርቅ አሸበረቀች። ምንትዋብ በስዕል ልታስጌጣት ብላ ያንን የልጅነት ምስሏን የላከውን ሰዓሊ ማስመጣት ፈለገች። ትዝ ሲላት የሰውየውን ሆነ የመነኩሴውን ስም አታውቅም። መነኩሴውን ራሳቸውን ማን ብላ እንደምታስፈልጋቸው ግራ ገባት። ተበሳጨች። በመጨረሻም ቁስቋም ጎንደር ባሉ ሰዓሊዎች ስራዎች አጌጠች። ምንትዋብ ከውስጥ የማርያምን ስዕል አስላ ከፋይ ካባዋን በትንንሹ አስቀድዳ ዙሪያውን አስለጠፈችበት። ግንባታ መጠናቀቂያው ላይ ማስጌጫ ገንዘብ ሲያጥር ስራው እንዳይቋረጥ ምንትዋብ ከራሷ ወርቅ ቀለበቷ ሳይቀር ሰጠች። አንድ ሰሞን ጎንደር ጉድ አለ። እቴጌ የጣታቸው ቀለበት ሳይቀር ለቤተ ክርስቲያን ማሰሪያ ሰጡ እያላደነቀ የቁስቋም ማርያም ግንባታ በ3 ዓመት ውስጥ ተጠናቀቀ። ታቦቷ በታላቅ በዓል ቋሚ ማደሪያዋ ስትገባ ሕዝቡ እሰይ እሰይ አለ፣ አመሰገነ። ካህናቱ ምንትዋብንና ኢያሱን
ለማርያም ቁስቋምን እንዳቆማችሁላት ቤተ መቅደሷንም ዓይናችሁ እንቅልፍ ሳይ ደፋ ቀና ብላችሁ እንዳሰራችሁላት ለእናንተ ብትቁምላችሁ፣ መንግሥታችሁን ታጥናላችሁ፣ አልጋችሁን ትጠብቅላችሁ እያሉ መረቋቸው። ምንትዋብ ከልጇ ጋር ቁስቋም ማርያምን ማደራጀት ላይ አተኮረች። አንድ ቀን የየደብሩን ካህናትና ሊቃውንት ወርቅ ሰቀላ ሰበሰበቻቸው። እቴጌ ምን ሊሉን ነው እያሉ እርስ በርስ ተጠያየቁ። ዛሬ የፈለግኳችሁ አለቻቸው፣ ዛሬ የፈለግኳችሁ ለደብረ ፀሐይ ቁስቋም አስተዳዳሪ የሚሆን ብልህና አስተዋይ የሆነ ባህላችንንና ወጋችንን የሚያቅ ሀገርንና ወገንን የሚያኮራ ቤተ ክርስቲያንን በወጉ የሚመራ የተማረና የተመራመረ አራቱን ጉባኤ ያጠናቀቀ ሰው እንድትመርጡልኝ ነው። ካህናቱና ሊቃውንቱ እርስ በርስ ተነጋገሩ። እሷ ከመሃላቸው ማንን እንደሚመርጡ ለመስማት ተጠባበቀች። እቴጌ፣ ለዚህ ማዕረግ ከሮብዓም ወዲያ ማን ሊመጣ ሲሉ ተንጫጩ። ሮብዓም ማን ነው? ሮብዓምማ የመርጡ ለማርያም ተወላጅ የሆነው ሊቅ ነው አሏት መምህር አመሮ የተባሉት የቅኔ ሊቅ ከመቀመጫቸው ተነስተው። እዚሁ ጎንደር አዲሳትን መምህር ኤስድሮስ ዘንድ ነው የተማረ፣ ብሉያትንም እዚያ ያጠና። መቼም በካህናት ሆነ በሊቃውንት ዘንድ እሱን ያህል ዝና ማንስ አተረፈ? እቴጌ፣ ሮብዓም ታላቅ ሊቅ ነው። ከእሱ ወዲያ ማን ሊመጣ? የተሰበሰበው ካህንና ሊቅ ይበጅ ይበጅ ከእሱ ወዲያ ማን ሊመጣ አለ። አሁን የት ነው ያለ ሲል ጠየቀ ኢያሱ። እዛው መርጡ ለማርያም ነው ያለ አሉ መምህር አምረው። እንግዲያስ በአስቸኳይ ይምጣ አለች ምንትዋብ። ስብሰባው ሲበተን ሮብዓምን ይዞ የሚመጣ ሰው ወደ መርጡ ለማርያም ተላከ። በዚያው ሰሞን ካህናቱንና ሊቃውንቱን ድጋሚ ሰበሰበች፣ ለቤተ ክርስቲያን አገልግሎት የሚውሉ መጽሐፍ ዝርዝር እንዲሰጧት። በዝርዝሩ መሰረት በመቶዎቹ የሚቆጠሩ መጽሐፍት እንዲሰበሰቡ ተደርጎ ዕቃ ቤት ተሰርቶላቸው መጽሐፍቱ እዚያ ተቀመጡ። በቁመናቸው ማማርና በእውቀታቸው ጥልቀት አወዳድራ ድምጠ መረዋ የሆኑ 150 ካህናት፣ 117 የብራና ሊቃውንትና 50 ዘበኞች አስመደበች። ለቁስቋም ማርያም አገልግሎት የሚውል እጨጌው፣ አቃቤ ሰዓቱ፣ ሊቃውንቱና ካህናቱ ባሉበት ተመዝግቦ ምንትዋብና ኢያሱ ቁጥሩ በርካታ የሆነ የቤተ ክርስቲያን መገልገያና ለቤተ ክርስቲያን አገልግሎት የሚውል መሬት ለአገልጋዮቹም ጭምር ሰጡ። ሳምንታት አልፈዋል። ሮብዓም ጎንደር ደርሶ ምንትዋብ ፊት ቀረበ። ስታየው የተባለው ሰው አይነት መሆኑ ገባት። ገጽታው ላይ ሊቅነቱን አየች። አይኖቹ የእውቀት ብርሃን ሲረጩ፣ መላ ሰውነቱ ታማኝነቱን ሲመሰክር አስተዋለች። ለቁስቋም አስተዳዳሪነት የሰጠቻቸውን መመዘኛዎች በሙሉ ማሟላቱን ፊቱ ላይ አነበበች። ካህናቱና ሊቃውንቱ ከሮብዓም ወዲያ ማን ሊመጣ ያሉት እውነት መሆኑን አረጋገጠች። ስታነጋግረው ከተባለውም በላይ ሆኖ አገኘችው። ቁስቋም ያለ ጥርጥር አስተዳዳሪ እንዳገኘች አውቃ ልቧ ተደላደለ። መልአከ ፀሐይ ብላ የደብረ ፀሐይ ቁስቋም አለቃ አድርጋ ሾመችው። የራስ ወርቅ ታሰረለት። ለክብሩም የወርቅ መስቀል፣ የወርቅ ጫማና በወርቅ ያጌጠ ካባ ተሸለመ። ለደብረ ፀሐይ ቁስቋም ለተደረገው መደራጀት ሁሉ በካህናቱ በሊቃውንቱና በሕዝቡ ዘንድ ታላቅ ደስታና ፈንጠዝያ ሆነ። ፈንጠዝያው በደንብ ሳያልቅ ደፈረሰ። ጎንደርና ዙሪያዋ ፈንጣጣ ገብቶ 15 ዓመት እየተጠጋው ያለው ኢያሱ በበሽታው ተጠቃ፣ በጠና ታመመ። ሁለተኛ ልጇን እርጉዝ የነበረችው ምንትዋብ ይሞትብኛል ብላ ሰጋች። መሰሪ ወስዳ ከእናቷ ጋር መኝታውን የሙጥኝ ብላ አስታመመች። የማርያምን ምስል ራስጌው አስቀምጣ ጠዋት ማታ ጤንነቱ እንዲመለስለት ጸለየች። ጎንደሬዎች ወሬውን ሲሰሙ ጭንቅ ያዛቸው። ከጎንደር ውጪ ሳይቀር መኳንንት ሊጠይቁ መጡ። ቀስ በቀስ ለጋው ንጉሠ ነገሥት ከተኛበት ቀን አለ።
ምንትዋብና እናቷ በእፎይታ ተነፈሱ። ቤተ መንግሥት ውስጥ ታላቅ ደስታ ሆነ። መኳንንቱ አሸርጠው እስክስታ ወረዱ። ካህናት ፈጣሪን አመሰገኑ፣ ወረቡ፣ ዘመሩ። ሊቃውንት ቅኔ ተቀኙ። ጎንደሬዎች መንገድ ላይ ፈሰው ደስታቸውን በዘፈን በእልልታና በጭፈራ ገለጹ። ምንትዋብ አልጣሽ የተባለችውን ሁለተኛ ልጇን ወልዳ ከአራስ ቤት እንደወጣች እንደገና በግዛት ዘመኗ ልትፈጽማቸው ያሰበቻቸው ነገሮች ላይ ትኩረት አደረገች። ትምህርት ቁስቋም ቅጥር ግቢ ውስጥ ለማስጀመር ከብርሃን ሰገድ ኢያሱ ጋር መከረች። ብዙ ጊዜ እንደሚያደርጉት አንድ ቀን እንግዳ መቀበያው ክፍል ተቀምጠዋል። ትክ ብላ አየችው። ፈንጣጣ ፊቱ ላይ ምንም ምልክት ሳይተው ማለፉ ገረማት። በቁስቋም ረድኤት መድኃኒቱ ሰርቷል። ይህን የመሰለ መልኩን ሊያበላሽብኝ፣ እሷ የቁስቋም አማረችልኝ። አሁን ኢያሱን የመሰለ ልጅ አለ፣ ይትባረክ እያለች በሐሳብ ጭልጥ ብላ ሄደች። ኢያሱ በሐሳብ እንደነጎደች አውቆ ከሄደችበት እስክትመለስ አይናኗን እያየ ጠበቃት። አያትህ ታላቁ ኢያሱ ለትምህርት ብዙ ዋጋ የሚሰጡ ሰው ነበሩ አለችው ከሄደችበት ስትመለስ። አውቃለሁ፣ አንቺም ነገርሽ ሁሉ እንደሳቸው ነው። ደግሞስ የእሳቸው ስም መቼ ካፍሽ ጠፍቶ ያውቃል? ከት ብላ ስስቅ እሱም ሳቀ። ስለ ትምህርት ላወራህ ፈልጌ ነው የእሳቸውን ስም ያነሳው አለችው ፈገግ ብላ። በእሳቸው ዘመን የተማሪዎች ቁጥር ከዚህ ደብረ ሥላሴስ እንኳ ብዙ ነበር ይላሉ። ስንክሳርም በብዛት የተጣፈው በእሳቸው ጊዜ ነው። እንደ ክፍለ ዮሐንስ የመሰሉ ሊቃውንትም ከጎጃም ያመጡ እሳቸው ናቸው። ሊቀ አዛዥ ከናፍሮም ቢሆኑ በእሳቸው ጊዜ ነው የነበሩ። ዛዲያ ልነግርህ የፈለግኩት ቁስቋም ውስጥ ትምህርት ቤት ማቆም ብቻ ሳይሆን ለተማሪዎችና ለአስተማሪዎች ድጋፍ ማድረግ አለብን የሚለውን ነው። እኔም ስለሱ ነግርሻለሁ እያልሁ ነበር። ሌላ ደግሞ ባለፈው መጽሐፍት ታረብኛና ዕብራይስጥ ወደ ግዕዝ እንዲመለሱ ፈልጋለሁ ስትይኝም አልነበር? ትርጉም? አው ስል ነበር። ሁሉ በአግባቡ ነው። ባለፈው መላከ ፀሐይ ሮብዓምን ትርጉም ላይ ቢበረታ ብያቸው ዓረብኛና ዕብራይስጥ ወደ ግዕዝ የሚመልሱ ሰዎች አምጥተው ስራ እንዲጀምሩ ተደርጓል። ለነ መላከ ፀሐይ ሃይማኖትን የሚያስተምረውንና ለአገር የሚጠቅመውን ሁሉ እንዲያስተረጉሙ ነግሬያቸው እነሱ ተመካክረው ወስነዋል። የትርጉም ስራ ለገዳማቱ ቢሰጥ ጥሩ ነው ሲሉ ሰምቼ። ዛዲያ ምን አለ? ይሰጣል። በጎ ሐሳብ ነው። ትእዛዝ ሰጣለሁ። እኔ መቼም ቢሞላልኝ ሀገር ሁሉ መጣፍ በመጣፍ እንዲሆንና ትምህርት እንዲስፋፋ ነው የምፈልግ። እኔ ራሴም በሆነ አንድ ቀን ስለ እመቤታችን ማርያም ታምራት ጥፋለሁ ብዬ አስባለሁ። ደግሞ እሁድ ለሊቃውንቱና ለካህናቱ ግብር እናግባላቸው። አንተም ለነሱ ትልቅ ክብር አለ። ቅኔም ተምረሃል። ቅኔ ዕውቀቴ እንዳንተ ባይሆንም ሊቃውንቱ ቅኔ ሲቀኙ ስሰማ መንፈሴ ሁሉ ይታደሳል። በተለይማ ያክስትህ ልጅ እመት ወለተ ብርሃንን ስሰማ እንዲያው እንደሳቸው ቅኔ በቻልሁ እላለሁ። አንተማ እኔ የበለጠ ትወዳቸዋለህ። ያክስቱ ልጅ ነገር ሲነሳ ፈገግ አለ። እውነትሽን ነው። እመት ወለተ ብርሃን ታላቅ የቅኔ ሊቅ ናቸው። እሁድ ግብር ለሊቃውንቱና ለካህናቱ ማግባት ያልሽው ተገቢ ነው። በተነጋገርነው መሰረት በአካባቢው ወይን እንዲተከል ቦታ ብታስጠኝ። ቃሮዳ አየሩ ለወይን ተስማሚ ነው ሲሉ ሰምቻለሁ። ቅርብም ነው። እውነት ነው። ዛሬውኑ ሰው ይላካል። ሁለቱም ዝም አሉ። ግና ካህናቱና ሊቃውንቱ ምን አለ ልብሳቸውን ቢያጠዱ አላት። ያልጠበቀችው በመሆኑ ከት ብላ ሳቀች። ልብሳቸውን እንዲያጥቡ ማድረግ ይቻላል። በጎንደር ዙሪያና በየገዳማቱ እንድወዳስተክለን ልብሳቸውን እንዲያጥቡ እናደርጋለና አለችው አሁንም እየሳቀች። ዋናዎቹ ካህናት ደግሞ የወርቅ ጫማ እንዲያደርጉ ፈልጋለሁ። ወርቅ ሐሳብ ነው።
ይታዘዝላችኋል። የአክብሮትህ ምልክት ነው። እንደገና ዝም ብለው ተቀመጡ። ኢያሱ ሐሳብ የገባው ይመስላል። እሷም ዝም ብላ ታየዋለች። አይን አይኗን እያየ አደን ብሄድ ትፈቅጂልኛለሽ? እናቱን ፈሪና አክባሪ ነው። እጢዋ ዱብ አለ። አፏ ተያዘ። ሊመጣበት የሚችለው አደጋ አሳሰባት። ጥያቄው ግን አንድ ቀን እንደሚመጣ ታውቃለች። አባትስ እንኳ በሄዱ ቁጥር ጨንቅ ነበር። ኢያሱ እንድትሄድ አልፈልግም። ጭንቀቱን አልችለውም። ምን ችግር አለው? ባትሄድ እመርጣለሁ። ኢያሱ አልጋውን እኮ በዓይነ ቁራኛ የሚጠባበቅ አለ። ሁሉስ እያደኑ ማዶል እንዴ የኖሩት? ገና ልጅ እኮ ነህ ኢያሱ። ድምጿ ተርበተበተ። አትጨነቂ፣ ምንም የሚመጣ ነገር የለም። ሰዎች ይዤ ነው የሚሄደው። በዚህ ላይ ደግሞ አልቆይም። አንተ መለየት አልፈቅድም ኢያሱ። መቼ ትነሳለህ? ነገ። ነገ? አዎ ነገ። ታሰብህበት ቆይተሃል ማለት ነው። መቼስ ምን አደርጋለሁ። ቁስቋም ደህና ተመልስህ። በጠሎቴ አልለይህም። አይዞሽ፣ አትጨነቂ። በጠዋት ስለምሄድ ካሁኑ ልሰናበትሽ አላት። ጠዋት መጥቶ ቢሰናበታት እንባዋን ማየት ስለማይችል ተነስታ ወደ እልፍኟ ስትሄድ በጭንቀት ተመለከታት። በማግስቱ ጠዋት ከእናቷ ጋር በመስኮት ቆመው የአደን ዕቃው በቅሎ ላይ ሲጫን አይተው ሆዳቸው ባባ። ኢያሱ ፈረስ ቀርቦለት በሹሩባው ዙሪያ ነጭ ሻሽ አስሮ ካባውን ደርቦ ከአጀቡ ጋር ብቅ ሲል የቤተ መንግሥት ባለሟሉ ወታደሩ ጋሻ ጃግሬውና ሌላው ሰገደ። ምንትዋብና እናቷ ግን ስቃ ያዛቸው። ከቤተ መንግሥት ግቢ ሲወጣ ምንትዋብ ጩሂ ጩሂ አላት። እንኮዬ ትከሻዋን መታ መታ አደረጓት። እሳቸውም እምባምባ ብሏቸዋል። ግን እሷን ማረጋጋት መረጡ። ሁለቱም በየክፍላቸው ገብተው ወገባቸውን በገመድ አስረው ሱባኤ ገቡ። መሬት ላይ ተኙ። ከጥቂት ቀናት በኋላ ጸሎታቸው ሰምሮ ኢያሱ በሰላም ተመለሰ። እናትና ልጅ ገመድ ትጥቃቸውን ፈቱ። የነበሩበትን ጭንቀት ሳይናገሩ በደስታ ተቀበሉት። እያደር የአደን ፍቅር በረታበት። መዝናኛው አደረገው። በሄደ ቁጥር እናቱና አያቱ ወገባቸውን በገመድ ጠፍረው መሬት መተኛትና ሱባኤ መግባት፣ ሲመጣ ደግሞ ገመዳቸውን ፈተው መጣል፣ ጾማቸውን መፍታት ልማድ አደረጉት። እንደዚህ እያለም ኢያሱ የከፋ ነገር ሳይገጥመው ቀለል ያለ አደን ማካሄዱን ቀጠለ። ከእናቱ ጋር በተስማሙት መሰረት ከንባብ ቤት እስከ ትርጓሜ ቤት ደብረ ፀሐይ ቁስቋም ማርያምን በትምህርት ለማደራጀት ወጥ ወረዱ። 200 የሚጠጉ ምርጥ ሊቃውንት ከጎንደር ገዳማትና ከሌላ የሀገሪቱ ክፍሎች እየመጡ ወንበር ዘረጉ። የተማሪ ጎጆች ተቀለሱ። ትምህርት ከቁስቋም ሌላ በየገዳማቱና በየደብሮቹ ተስፋፋ። ወሬውን የሰማ ተማሪ ከየቦታው ፈልሶ ጎንደር ገባ። ጎንደር ከመቼውም ጊዜ የበለጠ የሊቃውንት ማፍሪያና መሰብሰቢያ ሆነች። ከጎንደር ውጭም ትምህርት ቤቶች ተስፋፉ። የዜማ ሊቃውንት ድርጎ በማግኘታቸው ሙያቸውን አበለጸጉ። ቤተ ክርስቲያንን አገለገሉ። ቤተ መንግሥትንም አዝናኑ። የስዕል ሥራ ባያሌው አደገ። ቀለም አጠቃቀም ጥንት ከነበረው ለውጥ አመጣ። የአቀራረብና የይዘት ለውጦች መጡ። ሰዓሊዎች ድጎማ እየተደረገላቸው አብያተ ክርስቲያናትን ከመቼውም ጊዜ በበለጠ አስጌጡ። ቁስቋምም ተደረጀች ወደ ከፍተኛ የትምህርት ማመንጫነት፣ የታወቁ ሊቃውንትና ካህናት መሰብሰቢያነት፣ የእውቀትና መንፈሳዊ ማዕከልነት ገሰገሰች። በየገዳማቱና ጎንደር ዙሪያ እንዶድ ተተከለ። ካህናቱና ሊቃውንቱ ልብሳቸውን በእንዶድ እያጠቡ አምረው ወጡ። ለካህንና ለሊቅ የቆሸሸ ልብስ መልበስ ነውር ሆነ። አንድ ሰሞን ዕድሜ ለጃንሆይና ለእቴጌ ካህንና ሊቅ ልብሱን በእንዶድ አጠበ
አዳፋ ልብስ መልበስ ነውር ሆነ እያለ ጎንደሬ ወሬውን ከጥግ ጥግ አዳረሰ። ሌላው ሕዝብም ቆሻሻ ልብስ መልበስ አስነዋሪ ሆነበት። ምንትዋብና ኢያሱ ምኞታቸው ሁሉ ሰመረላቸው። ያመጡትም ለውጥ የቋረኞች የተድላ የአዱኛና የደስታ ዘመን የሚል ስያሜን አተረፈላቸው። 14 አንተ የንጉሥ ነህ። ጥላዬ የአለቃ ሄኖክን አርባ አውጥቶ የምንትዋብን ንግስ በዓይኑ በብረቱ አይቶ ደብረ ወርቅ ከተመለሰ በኋላ ከአዲሱ መምህሩ ከአለቃ ግዕዛን ጋር ትምህርቱን ቀጠለ። ብራና እያስጌጠ የሚያገኘውን እህል ወይም አሞሌ ጨው ምግብ ለምታቀርብለት ኮማሪት እንጎች እየሰጠ የዓመት ልብሱን እየለበሰ ትምህርቱን ተያያዘው። ስነ ስቅለትን ከሰራ በኋላ በሙያው ትልቅ ምርት አሳየ። ስሙ በደብረ ወርቅ ብቻ ሳይሆን ዲማና ሌሎችም ቦታዎች ድረስ ተዛመተ። ለምንትዋብ የላከላት ስዕል ምን አይነት ስሜት እንዳሳደረባት ለማወቅ እየሞከረ መልስ ስለማያገኝለት ነገሩን ይተወዋል። እነማይ መነኩሴው ዘንድ ሄዶ ሊጠይቃቸው ያስብና ስሙ በአካባቢው እየታወቀ በመምጣቱ ከመሄድ ይቆጠባል። በትምህርቱ ላይ ትኩረት ማድረግ እንዳለበት ወስኖ ትኩረቱን ወደሚቀጥለውና የመመረቂያ ስራው ወደ ሆነው አደረገ። አንድ ቀን አለቃ ግዕዛን ቤት ተቀምጠው ሲጫወቱ አለቃ ግዕዛን እንግዲህ እስካሁን የሳልሃቸው በሙሉ ፍጡራን ናቸው። አሁን የፍጡራን ሁሉ ፈጣሪ የሆነውን አምላካችንን አጋዝተ ዓለም ቅድስት ሥላሴን የኃያላኑ መቀመጫ የሆነውን መንበረ ጸባዖትን መሳያ ጊዜህ ነው አሉና ባለቤታቸው ባፈና እንዲሰሙት ያልፈለጉትን ነገር ለመናገር እጁን ይዘው ወደ ውጭ ወጡ። ወደ ጥላዬ ዞረው የሥላሴ ምስጢር ሴትና ምስጢሩን ማወቅ የሌለበት ሰው ፊት አይወራም። ሥላሴ ምስጢራቸው ጥልቅ፣ ሐሳቡ ረቂቅ ስለሆነ ነው። ይህ አሁን የምትስለውና የመጨረሻ የሆነው ከሁሉም የሚከብደውና ለመሳልም ጥንቃቄ የሚጠይቀው ሥራ ነው። ምስጢሩም ጥልቅ ሐሳቡም ረቂቅ ነውና አሉት። 3 አካል በአንድ አምሳል ያለምንም ልዩነት መሳሉ ነው ሲል ጠየቀ ከተቀመጠበት ተነስቶ። አየ እሱማ ተስተውሎ ይሰራል። ዛዲያ ምኑ ነው የሚከብድ? የሥላሴን ስዕል አይተሃል? አብ ወልድ መንፈስ ቅዱስ እንደሚሉ አድምጠኝና ልንገርህ። ሥላሴ የሚሳሉበት ሰሌዳ 4 ማዕዘን ይሆንና በአራቱም የማዕዘኖች መገናኛ ላይ ሌሎች 4 እኩል ማዕዘኖች ይሰመራሉ። 8 አልሆኑም? ጥላዬ በአዎንታ ራሱን ነቀነቀ። የሥላሴ በ8 ማዕዘን መሳል የሚያመለክትህ አንደኛ የ8ቱ የሰማይ መስኮቶች ምሳሌ መሆናቸው፣ ሁለተኛ የዓለም ቅርጽ ይዘው በክብ እኩል ማዕዘን ውስጥ መቀመጣቸው ሲሆን፣ ሦስተኛ በተመሳሳይ መልክ መሳላቸው ነው። በ8ቱ መስመሮች ውስጥ የሰው፣ የአንበሳ፣ የላምና የንስር ምስሎች ይሳላሉ። አየህ፣ ያልተመራመረ ተመልካች እነዚህን በየማዕዘኑ የተሳሉ 4 ፍጡራን ምንነት ብትጠይቀው 4ቱ ወንጌላውያን ናቸው ብሎ ይመልስልህና ያልፋል። ዛዲያ የምንድን ናቸው? አትቸኩል፣ ላስረዳ ነው። አየህ፣ የእነሱን ምንነት ለመገንዘብ በመጀመሪያ በእኩል ነጥብ መሃል ላይ የሚይዙት ክብ ነገር መጀመር አለብህ። ከክቡ ተነስተ ደግሞ
ወደ 8ቱም አቅጣጫ ብታሰምር ሚከተለውን ክብ ንድፍ ታገኛለህ አሉት። መሬት ላይ በስንጥር ክብ ቅርጽ ሰርተውና በክቡ ቅርጽ ውስጥ 8 መስመሮች አስምረው ጥላዬ ራሱን እየነቀነቀ የሚስሉትን ይመለከታል። እንግዲህ የክቡ ትርጓሜ ዓለም በመዳፋቸው ላይ መሆኗ ነው። ክብ የዓለማችን ቅርጽ መሆኗና የዓለማችን ፈጣሪም መጀመሪያውም ፍጻሜውም የማይታወቅ የሕያው እግዚአብሔር ምስጢር ነው። አሁን አውደ ዓመት በአራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ እየተመሰለ በየ4 ዓመቱ ይመላለስም አይደል? በነገራችን ላይ ማቴዎስ በሰው፣ ማርቆስ ባነበሳ፣ ሉቃስ በላም ሲመሰሉ፣ ዮሐንስ ደግሞ በንስር ይመሰላል። ይህም ምሳሌ በዘፈቀደ የተሰጠ እንዳይመስልህ። የየወንጌላቸው አካሄድ ተጠንቶ ነው ይህ ምሳሌ መሰጠቱ። እንዲያው ለአብነት ብናይ ማቴዎስ በሰው መመሰሉ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን እያለ የክርስቶስን ሰዋዊ የዘር ሐረግ በመዘርዘር ስለሚጀምር ነው። ዮሐንስም ንስር መባሉ ዘልዑለ ይሰርር ይለዋል፣ ከፍ ብሎ የሚበር በመሆኑ። ቀዳሚሁ ቃል ውእቱ፣ በመጀመሪያ ቃል ነበረ ብሎ የመጠቃ ሐሳብ በማምጣቱ ነው። ማርቆስና ሉቃስም የየራሳቸው ትርጓሜ ያላቸው። መጽሐፉን ተመልከተው እና አውድ ማለት ክብ ማለት ነው። የክቡ መሃል የብርሃን መገኛ ምንጭ ነው። ፀሐይ ማለት ነው። ፀሐይ ሙቀት አላትም አይደለ? ሙቀቱ እንግዲህ አብ ነው፣ አካሉ ደግሞ ወልድ ነው። ፀሐይ አካልም አይደለች፣ ብርሃኑ መንፈስ ቅዱስ ነው። ፀሐይ ብርሃን እንዳላት ሁሉ እና ይህን ሁሉ አውቀህና ተረድተህ ነው ሥላሴን መሳል የምትችለው። ደግሞም በሥላሴ ራስ ላይ እግረ ፀሐይ ትስላለህ። የብርሃን ክበብ ነው። ዛዲያ ሥላሴ ብቻ ሳይሆኑ ቅዱሳን ሁሉ እግረ ፀሐይ በአናታቸው ዙሪያ ሳይደረግ አይሳሉም። ለምን ቢሉ የሥላሴ ብርሃን ያርፍባቸው መንፈስ ቅዱስ የዋጃቸው መሆኑን ማሳያችን ከጥንት የነበረ ትውፊታችን ነው። ይህ ራሱ ነገሩን ያከብደዋል። ሥላሴ አንድም ሦስትም ስለሆኑ በተመሳሳይ መንገድ ይሳላሉ። በተመሳሳይ መንገድ መሳላቸው ደግሞ ቅድም እንዳልሁ የፍጹም አንድነታቸው ማሳያ ነው። ስለዚህ የተለያዩ ገጽታዎችን አንድ ገጽታ ሰጥተህ ነው የምትስላቸው። ተረድቻለሁ። መልካም። ሥላሴን ስትስል ግራም ቀኝም ከላይም ከታችም እኩል ማድረግ አለብህ። ምትስልበትን ቦታ ጭምር አመጣጥነ ነው የምትስል። እነሱ ጉድለት የለባቸውምና ምንም አይነት እንከን ሳይኖርባቸው ምንም አይነት ጉድለት ሳታሳይ ሳታዛንፍ ነው መሳል ያለብህ። አንዱን ከፍ ሌላውን ዝቅ ማድረግ አይቻልም። ፊታቸው ላይ የሚታየውንም ገጽታ አንድ ማድረግ ያስፈልጋል። ይህን ሁሉ ስታውቅ ችሎታ ሲዳብር ነው ቤተ ክርስቲያኑስ መሳል የሚፈቀድልህ። አዎ እንደሱ ነው ደንቡ። ከዚያ በኋላ ጥላዬ ንባብ ላይ ተጠመደ። አለቃ ግዕዛን ባስተማሩት ላይ በተጨማሪ ንባብ አደረገ። ብራናዎችን አገላበጠ። ከሊቃውንት ጋር ተቀምጦ ተወያየ። አለቃ ግዕዛን ሥላሴን ለመሳል በቂ ዕውቀት አከማችቷል ብለው ሲያስቡ ቤተ ክርስቲያን ውስጥ ገብቶ እንዲስል ፈቀዱለት። የመጨረሻዎቹ ቀናት ቤቱ ውስጥ በር ዘግቶ ጾምና ጸሎት ያዘ። ተንበርክኮ አምላኬ ሆይ ማደሪያህ የሆነችው ቤተ ክርስቲያን ውስጥ ገብቼ
መዓዛቸው ዕጣን ሳይሆን ወንጌል የሆነውን ሥላሴን መሳያ ጊዜ ስለደረሰ ጥበብን ስጠኝ፣ መልካቸውን ግለጥልኝ፣ አንተ አብርታኝ ሲል አምላኩን ተማጸነ። በረከት የሆነው ዘንድ የቅዱሳንን ገድል እንዲሁም ወንጌልን እየደጋገመ አነበበ። ከ3 ተከታታይ ሱባኤያት በኋላ እሁድ ቀን ሥጋ ወደሙን ተቀበለ። ሰኞ ጠዋት ከእንቅልፉ ሲነቃ የፀሐይ ጨረር በበሩ ቀዳዳ ገብታለች። የረፈደበት መስሎት ሥላሴ ፊት መቅረቢያ ሰዓቱ ስለደረሰ ተጣጠበ። የክት ልብሱን ለብሶ ራሱ ላይ እንደ ወተት የነጣ ጥምጥም አድርጎ በባዶ ሆዱ ደጅ ሲወጣ ፀሐይቱ ሞቅ ብላለች። ብርሃኗ ዓይን ያጥበረብራል። ሰማዩ ጥርት ብሏል። ደስ ደስ አለው። የሰማዩ ጥራት ማረከው። ፀሐይቱና ሰማዩ የዛሬ ውሎ የተቃና እንደሚሆንለት ቃል ኪዳን የገቡለት መሰለው። መንፈሱን አበረቱት። በዚያች ቀን በሕይወት መኖሩን ማስደስተው። አቤቱ አምላኬ ይህችን ቀን ስላሳየኸኝ ከልቤ አመሰግንሃለሁ። የዛሬ ሥራዬንም እንደዚህ ፀሐይ የበራ እንደዚህ ሰማይ የጠራ አድርግልኝ አለ። ቤተ ክርስቲያን ውስጥ ሲገባ መሬት ላይ ተደፍቶ አምላኬ እኔን ኃጢአተኛውን እዚህ ደረጃ አድርሰ ሥላሴን ስል ዘንድ ስለፈቀድክልኝ ምስጋና ይግባ ሲል እየዘመረ ምስጋናውን አቀረበ። የመመረቂያ ሥራው ብቻ ሳይሆን ሥላሴን ለዘላለም ግድግዳ ላይ ቀርጾ የሚያስቀምጥበት ሰዓት በመድረሱ ከባድ የሆነ የኃላፊነት ሸክም ተሰማው። የተመደበለት ግድግዳ ጋር ሲጠጋ እጁ ተንቀጠቀጠ። መንፈሱ ታወከ። የተረበሸው መንፈሱ እንዲረጋጋለት ተንበርክኮ ድጋሚ ጸሎት አደረገ። ይዞት የመጣው ዕጣን ማጨሻ ላይ የነበረው ፍም ላይ ዕጣን በተን በተን አደረገበት። ጭሱ ሲንቦለቦል መንፈሱን ተንቦለቦለ። ቅጽበቷን በእጁ ለማድረግ በፍጥነት የስዕል መሳሪያዎቹንና ቀለሞቹን ከከረጢቱ ውስጥ አወጣ። አለቃ ግዕዛን ሥላሴ ሲሳሉ ቁመታቸው አጠር፣ ዓይኖቻቸው ጎላ ማለት አለበት። ዓይኖቻቸው ጎላ የሚሉት ለተመልካች የማየትንና የማስተዋልን ችሎታ እንዲሰጡ ነው። ዓይናቸውም ውስጡ ነጭ መሆን አለበት። የኀጢአን ዓይኖች ብቻ ናቸው የሚደፈርሱት ያሉትን አስታወሰ። ቀርከሃ አንስቶ ንድፉን ሠራ። እንደ ጨረሰ ቀርከሃውን ቀለም ውስጥ ነክሮ ንድፉን ማቅለም ጀመረ። ሙሉ ቀን ውሎ ሲጨርስ የት እንደነበረ እንኳን አያውቅም። ሰመመን ውስጥ ገብቷል። ራሱን አዙሮታል። ከምጥቀት ወደ ምድር የተመለሰ መሆኑን ለማረጋገጥ ይመስል መሬት ላይ ተቀመጠ። ፊቱን በእጆቹ ሸፍኖ የሆነውን ሁሉ ለማወቅ ሞከረ። ቀስ በቀስ ወደ ራሱ ሲመለስ በእርግጥም ሌላውን ዓለም ጎብኝቶ የመጣ መሰለው። ግንባሩን ኩምትር አድርጎ ስዕሉን ተመለከተ። የዓይናቸው መጉላት አንገቱን በፍርሃትና በአክብሮት አስደፋው። የፀጉራቸው ንጣት፣ በየሰውነት ክፍላቸው ላይ የተቀቡት ደማቅ ቢጫ፣ ቀይና ሰማያዊ ቀለማት ልዩ ስሜት አሳደሩበት። አናታቸው ዙሪያ የከበባቸው ወርቃማው የብርሃን አክሊል መስሎ አፍዛ ደንግዞ ነበት። የስቅለትን ስዕል ሲሰራ ያደረበትን ከባድ ሐዘን፣ ጥልቅ አክብሮት፣ በዚያ ግዙፍ ተምሳሌት ፊት የተሰማውን የመኮሰስ ስሜት፣ የሰው ልጅ ሊደርስበት የሚችለውን የመጨረሻውን የጭካኔ ልክ፣ ስለ ሰዎች ሲል የተሰማውን ኀፍረት፣ የራሱን የእምነት ምርታና ስዕል የሰውን ልጅ ቀልብ ለመሳብና ከቀን ተቀን ሕይወት ውስጥ አውጥቶ ሌላ ዓለም ወስዶ የመመለስ ችሎታውን ያስተዋለውን አስታወሰ። ዛሬ ከሥላሴ ጋር የመንፈስ አንድነት የፈጠረ እነሱ ያሉበት ረቂቅ ዓለም ውስጥ ተሳታፊ የሆነና ምስጢራቸውን ሁሉ ያካፈሉትና የተረዳ ብሎም ዘላለማዊ ሕይወት ያገኘ መሰለው። ተንበርክኮ የምስጋና ጸሎት አድርሶ ቀና ሲል ፊቱ በእንባ ረሷል። 15 ደብረ ወርቅ ማርያም የስዕል ንጉሥ አለ። የ18 ዓመቱ ብርሃን ሰገድ ኢያሱ በትምህርት የበሰለ፣ በአስተሳሰቡ የበለጸገ፣
በመልኩና በአቋሙ ያማረ ሆነላት ምንትዋብ። ፈረስ ላይ ተቀምጦ ነጭ ሻሹን ሹሩባው ላይ አስሮ በወርቅ ያጌጠ ካባውን ደርቦ የወርቅ በትረ መንግስቱን ጨብጦ ቀይ ድባብ ተይዞለት ባልደራስ አጅቦት ከግቢ ሲወጣ ህዝቡ አቤት አበቃቀሉ፣ አቤት የፊቱ አወራረድ እያላደነቀው ወደደው፣ አከበረው፣ ሰገደለት። ቋረኛው ኢያሱ የሚል ቅጽል ስም አወጣለት። አደን አፍቃሪው ኢያሱ እንደ በፊቱ ሰስና ድኩላን ሳይሆን ዝሆን፣ አውራሪስና ጎሽ እየገደለ መምጣት ጀመረ። ምንትዋብና እናቷ ግን ለአደን በወጣ ቁጥር ወገባቸውን በገመድ እየታጠቁ መሬት እየተኙ እየጾሙና እንቅልፍ እያጡ ይሰነብታሉ። ኢያሱ በድፍረቱና በጀግንነቱ ተወዳዳሪ አጣ። ስለ ሀገር ጉዳይም መከታተል፣ ውሳኔ መስጠትና እርምጃ መውሰድ ያዘ። ከእናቱ መዳፍ ስር ወጥቶ የራሱ ሰው ሆነ። አክሱም ጽዮን ሄደ። የእናቱን የትውልድ ቦታ ለማየትም ቋራ ደርሶ መጣ። አንድ ጊዜ የግዛት ማስፋፋት ፍላጎቱ አድጎ ሰቆጣ ሄዶ ተሸንፎ ቢመጣ በቁጭት ወኔውን ሞልቶ ሱዳን ጠረፍ ሄደ። የገጠመውን ጦር አሸንፎ በሰላም ተመለሰ። በሰላም ይመለስ እንጂ ከእናቱ ጋር አተካራና ቅያሜ ውስጥ ገባ። በግራዝማች